ስለ ፋሽንና ውድ አልባሳት ስናስብ ወደ አእምሮአችን ከሚመጡት ታዋቂ ብራንድ ውስጥ አንዱ አርማኒ ነው። ጆርጂዮ አርማኒ ወደ ፋሽን ከመቀላቀሉ በፊት የሕክምና ተማሪ ነበር። ፋሽን ዲዛይን የጀመረው የነበረችውን ቮልክስዋገን ቢትልስ መኪና ሽጦ እንጂ እንደ አብዛኞቹ የፋሽን ብራንዶች በመነሻ ካፒታል ወይ በብድር አልነበረም። አርማኒ ወደሚወደው የፋሽን ዓለም ለመግባት በቂ ገንዘብ አልነበረውም ወይ ደግሞ ፋይናንሻሊ አንስቴብል ነበር። ታዲያ ይህ ፋይናንሻሊ አንስቴብል የነበረ ሰውዬ እንዴት የራሱን $9.6 ቢሊዮን የሚገመት የራሱን ብራንድ ሊገነባ ቻለ? ስኬታማ የሥራ ፈጣሪዎች ታሪካቸው በአስገራሚና አስተማሪ የሥራ ውጣ ውረዶች የተሞላ ነው። ከዚህ ውስጥ አንዱ ጆርጂዮ አርማኒ ነው። ጆርጂዮ አርማኒ የሕክምና ዶክተር መሆን ከልጅነቱ ጀምሮ ይመኝ ነበር። በኋላም በ1950 ሕክምናን ለማጥናት ሚላን ዩኒቨርሲቲ ገባ። የልጅነት ህልሙን ለማሳካት ደክሟል፣ ጠንክሮ ሰርቷል፣ ወደሚፈልገው የትምህርት ዘርፍም ገብቷል። ሕክምናን 3 ዓመት ካጠና በኋላ ግን ራሱን መጠየቅ ጀመረ። ሕክምና እንደጠበቀው አልሆንለት አለው። በ1953 የዩኒቨርሲቲ ትምህርቱን አቋርጦ ሚሊተሪ ተቀላቀለ። የሕክምና ተማሪ ስለነበር በጣሊያን ሚሊተሪ የሕክምና ክፍል ውስጥ እንዲያገለግል ሆነ። እርሱም አልተመቸውም። ወደ ሚላን ተመልሶ ከሕክምና ውጭ ባሉ የሥራ ዘርፍ ላይ ተቀጥሮ ለመስራት ወሰነ። ጆርጂዮ አርማኒ ስራ በሚፈልግበት በ1953 እንደ አውሮፓውያን አቆጣጠር የጣሊያን ኢኮኖሚ ከሁለተኛው የዓለም ጦርነት ያላገገመበት፣ ከጣሊያን ሕዝብ 24 በመቶ ለመኖር ክፉኛ በሚቸገርበት ወቅት ነበር። በተለይ ምንም አይነት የሥራ ልምድ ለሌላቸው ስራ ፈላጊዎች ደግሞ ፈተናውን በእጥፍ ያደርገዋል። ስራ በመፈለግ ተስፋ ሳይቆርጥ ሚላን ውስጥ ላሪናሴንቴ የሚባል አልባሳት መሸጫ በዊንዶ ድሬሰርነት ይቀጠራል። ይህ ስራም ደንበኞች ወደ አልባሳት መሸጫ እንዲገቡና ገዝተው እንዲወጡ ለእይታ ውብ በሆነ አቀራረብ ቤቱን የማስዋብ ስራ ነው። በዚህ የስራ መደብ ራሱን ለማሳየት ረዘም ላለ ጊዜ ሰርቷል። በኋላም ወደ ወንዶች አልባሳት ሽያጭ ሰራተኝነት አድጓል። ከዚህ በኋላ ነው ጆርጂዮ አርማኒ ለፋሽን ያለው ፍላጎት የሚጀምረው። ፍላጎቱ አልባሳትን ለደንበኞች ሪኮመንድ ማድረግ ሲጀምር ይበልጥ ማደግ ጀመረ። በ1957 ጆርጂዮ አርማኒ በላሪናሴንቴ ባየር ሆኖ ይሰራ ነበር። ነገር ግን ከ7 ዓመታት ቆይታ በኋላ ስራውን ለቆ በፋሽን ዘርፍ ለመስራት አቀደ። ጆርጂዮ ምንም አይነት የፋሽን ዲዛይን ሆነ ሙሉ አልባሳትን የመስራት ልምዱ አልነበረውም። በ1960ዎቹ መጀመሪያ ጆርጂዮ እንደ አርአያ ከሚያየው ሂትማን የተባለ የፋሽን ዲዛይን ድርጅት ባለቤት ኒኖ ሴሩቲ ጋር በድርጅቱ ውስጥ የመስራት እድል ገጠመው። በዛም ቀለል ያሉ የወንዶች አልባሳትን መስራት ይጀምራል። አልባሳቱም በደንበኞች ዘንድ እጅግ ተወዳጅነትን ያተረፉ ናቸው። ከዚህም የተነሳ ኒኖ ሴሩቲ የድርጅቱ የወንዶች አልባሳት ክፍል ኃላፊ አድርጎ እድገት ሰጥቶታል። ጆርጂዮ ዲዛይን አድርጎ የሚሰራቸውን አልባሳት በደንብ እንዲለበሱ ከመፈለጉ የተነሳ ምንም እንኳን በሂትማን ውስጥ ስኬት ላይ ቢሆንም በትርፍ ሰዓቱ ከ10 የፋሽን ድርጅቶች ጋር ፋሽን ዲዛይን ፍሪላንስ ይሰራ ነበር። ለ10 ዓመት የቀጠለው የጆርጂዮ አርማኒ የሂትማን ቆይታና የፍሪላንስ ስራ ስሙ በመላ ጣሊያን ናኘ። የጆርጂዮ አርማኒ እና የሰርጂዮ ጋሊዮቲ ጓደኝነት። ጋሊዮቲ አርማኒ የራሱን የፋሽን ድርጅት ወይ ደግሞ የፋሽን ቢሮ እንዲከፍት ያሳምነዋል። በ1973 እንደ አውሮፓውያን አቆጣጠር አርማኒ ሲሰራበት ከቆየው ሂትማን በመልቀቅ በፍሪላንስ የፋሽን ዲዛይን ስራ ላይ ቀጠለ። በፍሪላንስ የስራ ነፃነትም ሚላን ውስጥ ካሉ የተለያዩ የፋሽን ቤቶች ጋር አንድ ላይ በመሆን የተለያዩ የፋሽን ስራዎች ላይ ተሳትፏል። አልፎም ተርፎም የራሱን የፋሽን ሾፕ እንዲከፍት መሰረት ሆኖታል። አብሮ ከሰራቸው ሚላን ውስጥ ብሎም ዓለም ላይ ታዋቂ ከሆኑ ዲዛይነሮች መሃል አሌግሪ፣ ቤጉታ፣ ሂልቶን፣ ሞንቴዶሬ እና ቴንድሬሴ ይገኙበታል። ጆርጂዮ የፍሪላንስ ልምዱን በመጠቀም የራሱ ልዩ የሚያደርገው ስታይል አዳብሯል። በመላው ጣሊያን ዝናን ያተረፈው ጆርጂዮ በፋሽን ሾው ውድድር የመሳተፉ ነገር የሀገር ውስጥ ሆነ ኢንተርናሽናል ሚዲያዎች የሚጠብቁት ነገር ነበር። ዓለም አቀፍ ሽፋን የተሰጠው የሳላ ቢያንካው ፋሽን ሾው በፒቲ ፓላስ ተዘጋጀ። ይህ ፋሽን ሾው የጆርጂዮ ስራ የታየበት ብቻ ሳይሆን ዓለም አቀፍ እውቅና ያተረፈበት ግሩም ስራ ነበር። ከዚህ ሾው በኋላ ነው ሰርጂዮ ጋሊዮቲ አርማኒን ሌብል ወይ ደግሞ ብራንድ ስለማድረግ ሀሳብ በማቅረብ የሚያሳምነው። ግን እዚህ ጋር አንድ ችግር አለ። ፋሽን ላይ እንደሚራቀቅ ለ10 ዓመት በፍሪላንስ ከተለያየ የፋሽን ብራንዶች ጋር እንደሰራ ባለሙያ
ስኬታማ ፋሽን ሾው እንዳቀረበና የራሱ የሆነ ስታይል እንዳለው ዲዛይነር የራሱን ብራንድ ይዞ ለመምጣት ሁሉም ነገር ምቹ ነበር። ነገር ግን የራሱን ብራንድ የሚጀምርበት ገንዘብ አልነበረውም። ጓደኛው ሰርጂዮ ተስፋ አልቆረጠም። አርማኒ ያለችውን ቮልክስዋገን መኪና ሽጦ እንዲጀምር ይገፋፋው ነበር። አርማኒ ግን ገንዘብ እንኳን ቢያገኝ የራሱን ካምፓኒ ከፍቶ የማስተዳደር ጉዳይ ያስፈራዋል። ሰርጂዮ ጓደኛውን ማበረታታት ብቻ ሳይሆን በኋላም ከተሰማራበት የአርክቴክቸር ሙያ በመውጣት አርማኒ ሙሉ በሙሉ ለማገዝ ይወስናል። በ1975 ጆርጂዮ አርማኒ መኪናውን በመሸጥ ከሰርጂዮ ጋሊዮቲ ጋር በመሆን ዘጆርጂዮ አርማኒ ኮርፖሬሽንን ይመሰርታሉ። አርማኒ የፋሽን ዲዛይን እና አልባሳት ምርቱ ላይ፣ ጋሊዮቲ ደግሞ የአስተዳደር ጉዳዮች ላይ ለመስራት። በዛኑ ዓመትም አርማኒ የመጀመሪያውን የወንዶች ውድ አልባሳት ኮሌክሽን አመረተ። በቀጣዩ ዓመት የሴቶች ውድ አልባሳትን ለገበያ ያቀረበ። እነዚህ ምርቶች በዓለም ዙሪያ ጥሩ ተቀባይነት ነበራቸው። በ1979 አርማኒ ውድ የወንድና የሴት አልባሳትን አምርቶ ወደ አሜሪካ መላክ ጀመረ። እውቅናን ቢያተርፍለትም ገበያውን ግን እንደ አውሮፓ መቆጣጠር አልቻለም። አርማኒ ኮርፖሬሽን አልባሳት ላይ ብቻ አላበቃም። የውስጥ ልብሶችን፣ የመዋኛ ልብሶችና የተለያዩ ጌጣጌጦችን መስራት ጀመረ። በአሜሪካም ሆነ በመላው ዓለም ገበያ ውስጥ እንዲገባ ያደረገው ስትራቴጂ። አርማኒ በ1980 በሆሊውድ ቀይ ምንጣፍ ሪቻርድ ጊርን አሜሪካን ጂጋሎ ለሚለው ፊልም ሲያስለብስ የብዙ ዝነኞች ቀልብና የአሜሪካ ፊልም ወዳጅ ተመልካቾች ትኩረት ሳበ። በተጨማሪም ማያሚ ቫይስ የተሰኘው ታዋቂ ሾው ላይ ለተዋንያን የተለያዩ ካራክተር ልብሶችን ወይ ኮስቲሞችን በመስራት ይበልጥኑ ከሆሊውድ የኑሮ ስታይል ጋር ተዋወቀ። ከዚህ በኋላ ነው እንግዲህ በሆሊውድ ቀይ ምንጣፍ ፕሮግራም የአርማኒ ዲዛይን ስራ ከማስተዋወቅ አልፎ የብራንዱ አዳዲስ ስራዎች ማሳያ የሆነው። የሆሊውድ እና የአሜሪካውያኖችን ትኩረት ካገኘ በኋላ ፓወር ሱት የተባለ የወንድና የሴት አልባሳት ስብስብ ለገበያ አቅርቧል። ይህም እጅግ የተወደደ ሲሆን የዚህ ኮሌክሽን ስኬትም ሚላን ላይ ለመጀመሪያ ጊዜ ሙሉ ቡቲ ከፍት አስችሎት። አሁን ላይ የአርማኒ ብራንድ መስራቾች ሰርጂዮ ጋሊዮቲም ጆርጂዮ አርማኒም በህይወት የሌሉ ሲሆን ብራንዱ ግን ዓለም አቀፍ ውድ የፋሽን ብራንድ እና መሪ የፋሽን ዲዛይን ካምፓኒ ከመሆኑ በተጨማሪ $9.6 ቢሊዮን በላይ የሚገመት ሀብት፣ ዓመታዊ የተጣራ $90 ሚሊዮን ገቢ ያለው ትልቅ የፋሽን ካምፓኒ ነው። ቀጣይስ የትኛውን ብራንድ እንስራ? ቪዲዮአችንን ከወደዱት ላይክ፣ ኮሜንት እና ሰብስክራይብ ያድርጉ። እናመሰግናለን።